ሰላም እንዴት ናችሁ? ይህ ከአካዳሚክ ሜንተር የሚተላለፍላችሁ ትምህርታዊ ነክ ቪዲዮ ነው። በዛሬ ቪዲዮ የማሳያችሁ ኤክስፐሪመንታል ስቴዲ ዲዛይን እንዴት እንደምትሰሩ ነግራችኋለሁ። የመጀመሪያው እንግዲህ ይሄኛውን ዲዛይን ለመስራት ሁለት ግሩፕ እንግዲህ አይደንቲፋይ ማድረግ ይኖርባችኋል። የመጀመሪያው ግሩፕ እንግዲህ ኤክስፐሪመንታል ግሩፕ ወይም ደግሞ ኢንተርቬንሽናል ግሩፕ የሚባል ሲሆን ሁለተኛው ግሩፕ ደግሞ ኮንትሮል ግሩፕ ተብሎ ይጠራል ማለት ነው። እንግዲህ የኢንተርቬንሽን ኢፌክቱን በአውትካም እንግዲህ የምታዩበት ይህ ወሳኝ ዲዛይን ነው ማለት ነው። እንግዲህ የታይፕስ ኦፍ ኤክስፐሪመንታል ስቴዲ ዲዛይን እንግዲህ ስናይ የመጀመሪያው ራንደማይዝድ ኮንትሮል ቲሪያል ወይም ደግሞ አርሲቲ ነው የሚባለው። እዚህ ጋር በጣም ልብ ማለት ያለባቸው ስቴዲ ፓርቲሲፓንቶች እንግዲህ በዚህ ዲዛይን ለሁለት ነው ካታጎሪ ስንመድባቸው እንግዲህ ራንደምሊ ነው አሳይን የምናደርገው። ስሙ እንደሚያሳየው ራንደማይዝድ ኮንትሮል ቲሪያል እንግዲህ ፓርቲሲፓንቶችን ለኤክስፐሪመንታል ኮንትሮል ግሩፕ ስንመድባቸው ራንደምሊ በሎተሪ ሜቴድ ተጠቅመን ነው ራንደምሊ አሳይን የምናደርገው። ለምሳሌ እናንተ ለማጥናት የፈለጋችሁ ዘ ኢፌክት ኦፍ ኒው ቲቺንግ ሜተድ ፎር ግሬድ 12 ስቱደንት የሚል ቢሆን እንግዲህ ቴክኖሎጂ ኢንተግሬትድ ሊሆን ይችላል። ኤአይ ቴክኖሎጂ የተለያዩ እንግዲህ ኒው ቲቺንግ ሜተድ ተጠቅማችሁ ለተማሪዎች የምታስተምሩት እንግዲህ ይህ ትምህርት በአካዳሚክ ፐርፎርማንስ ላይ ለተማሪዎች እንግዲህ የሚያመጣው ኢፌክቱን እንግዲህ ለማየት ብታስቡ አጠቃላይ የ12ኛ ክፍል ተማሪ ለምሳሌ 50 ቢሆኑ 50ዎችን እንግዲህ 25 ለኤክስፐሪመንታል 25 ለኮንትሮል ግሩፕ ስትመድቡ እንግዲህ ራንደምሊ ነው አሳይን ታደርጉ። በእናንተ በፈለጋችሁት ሳይሆን እንግዲህ በእጣ ለሁለቱም ግሩፕ 25 አድርጋችሁ ትመድባላችሁ። ከዛ በኋላ ኤክስፐሪመንታል ግሩፕ ላሉ ተማሪዎች እንግዲህ ኒው ቲቺንግ ሜተድ ተጠቅማችሁ ተማሪዎችን ለሁለት ወር ሆነ ለሶስት ወር ሆነ ማስተማር ነው። እንግዲህ ኮንትሮል ግሩፕ ላይ እንግዲህ የተመደቡ ተማሪዎች በፊት እንደሚማሩት ትራዲሽናል ቲቺንግ ሜተድ ወይም ደግሞ ቲቸር ሴንተርድ የሆነ ቴክኒክ እንግዲህ ተጠቅሞ ይማራሉ ማለት ነው። ፋይናሊ አውትካም ሜጀር ለማድረግ እንግዲህ ለሁለቱም ግሩፕ ፈተና መስጠት ነው። ተመሳሳይ ፈተና መስጠት ይኖርባቸዋል። እንግዲህ ፈተና ከሰጣችሁ በኋላ ለምሳሌ ኤክስፐሪመንታል ግሩፕ ላይ ያሉ ተማሪዎች ከፍተኛ ውጤት ካመጡ እንግዲህ የእናንተ ኮንክሉዥን ምንድን ነው? ዚስ ሃይስት ማርክ ኢዝ ዲው ቱ ዴሊቨሪ ኦፍ ኒው ቲቺንግ ሜተድ። እንግዲህ እነዚህ ተማሪዎች ከፍተኛ ውጤት ያመጡበት ምክንያት እንግዲህ ኒው ቲቺንግ ሜተድ ስለሰጣናቸው ነው ብላችሁ ነው እንግዲህ የምትወስኑ ማለት ነው። በዛሬ ቪዲዮ ላይ ኤክስፐሪመንታል ስቴዲ ዲዛይን ከነ ኤግዛምፕል ተናግሬያለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ ፖስት በማድረግ በተጨማሪ ይህን አካውንት ፎሎ ማድረግ ቤተሰብ ይሁኑ። አመሰግናለሁ።